ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። እሁድ ነሐሴ 5 ቀን 2011 ዓ.ም ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች፣ በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1440ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ለዛሬ ቦን ከሚገኘው የዲደብሊው የቀጥታ ስርጭት ስቱዲዮ ሸቴ በቀለና እኔ ልደት አበበንን ከዓለም ዜና በኋላ በአረፋ ላይ ያተኮሩ ዘገባዎች ይኖሩናል። በመጨረሻም ወደ ሳምንታዊው የእንወያይ ዝግጅታችን እናልፋለን። ትኩረቱም በአወዛጋቢው የኢትዮጵያ የምርጫና የፖለቲካ ፓርቲዎች ረቂቅ ሕግ ላይ ነው። ጊዜ ስለማይበቃን ለዛሬ የመዝናኛ ዝግጅት አይኖርንም። በምትኩ ቀደም ሲል እንዳልኩት የአረፋ በዓል ላይ ያተኮሩ ዘገባዎች ይቀርባሉ። ቆይታችሁ እንግዲህ ከኛ ጋር ይሁን። የቀጥታ ስርጭታችንን በሬዲዮ በሳተላይት ከድረገጻችን ወይም በፌስቡክ መከታተል ትችላላችሁ። በሬዲዮ በ13780 ኪሎ ሄርስ 22 ሜትር ባንድ እና በ11995 ኪሎ ሄርስ 25 ሜትር ባንድ ላይ ነው። ወይም ደግሞ አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 በሳተላይት በአረብ ሰዓት በበድር 4 በ11996 ሜጋሄርስ DWA2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርስ DWA2 7 ዲግሪ ዌስት ቨርቲካል ላይ ነው። ዲደብሊው አምሃሪክ በተባለው አፕሊኬሽን ወይም ዲደብሊው አምሃሪክ ብላችሁ በፌስቡክ ብትፈልጉንም እንገኛለን። አሁን ወደ ዜናው እንለፍ። እሸቴ በቀለ ያሰማናል። የዲደብሊው ዜና። በመጀመሪያም ዋና ዜና። በምስራቃዊ ኮንጎ በሚገኘው የኪቩ ሐይቅ አንድ ጀልባ ሰጥሞ 5 ሰዎች ሲሞቱ 20 ሰዎች መጥፋታቸውን የአካባቢው ባለስልጣናት አስታወቁ። በሊቢያዋ ቤንጋዚ ከተማ በትናንትናው ዕለት ቦምብ የተጫነ ተሽከርካሪ ከአንድ የመገበያ ማዕከል ደጃፍ ፈንድቶ በትንሹ 3 የተባበሩት መንግስታት ድርጅት ሰራተኞች ተገደሉ። በተባበሩት አረብ ኤሚሬቶች የሚደገፉት የደቡብ የመን ተገንጣዮች ትናንት ከተቆጣጠሯቸው የኤደን አካባቢዎች ለቀው መውጣት ጀመሩ። የደቡብ የሽግግር ምክር ቤት ተብሎ የሚጠራው ተገንጣይ ቡድን የአብድረቦ መንሱር ሃዲ መንግስት ይዞታ የነበሩ ቦታዎችን የተቆጣጠረው ከ70 በላይ ሰዎች ካለቁበት የ4 ቀናት ጦርነት በኋላ ነበር። በምስራቃዊ ቻይና ከባድ አውሎ ንፋስ፣ ዝናብና የመሬት መንሸራተት ባስከተለ የአየር ጠባይ የሞቱ ሰዎች ቁጥር ወደ 32 አሻቀበ። ዜናው በዝርዝር። በምስራቃዊ ኮንጎ በሚገኘው የኪቩ ሐይቅ አንድ ጀልባ ሰጥሞ 5 ሰዎች ሲሞቱ 20 ሰዎች መጥፋታቸውን የአካባቢው ባለስልጣናት አስታወቁ። የደቡብ ኪቩ ግዛት አስተዳዳሪ ቴዎ ንግዋ ቢጄ እንዳሉት 100 ሰዎች ጭኖ በሐይቁ ላይ ይጓዝ የነበረው ጀልባ የሰጠመው በትናንትናው ዕለት ነው። አብዛኞቹ መንገደኞች ቢድኑም እስካሁን 20 ሰዎች አለመገኘታቸውን የጀርመን ዜና አገልግሎት ዘግቧል። አስተዳዳሪው የጀልባው ባለቤቶች ደንብ ባለማክበራቸው በቁጥጥር ስር መዋላቸው ተናግረዋል። በደቡብ ኪቩ የሲቪክ ማህበረሰብ ተወካይ የሆኑት ጃሰን ታንጋይ ጋቦ እንዳሉት መንገደኞቹ ለአደጋ ጊዜ የሚያገለግል ጃኬት ካለማድረጋቸውም በላይ ጀልባው በመንገደኞች ተጨናንቆ ነበር። በሊቢያዋ ቤንጋዚ ከተማ በትናንትናው ዕለት ቦምብ የተጫነ ተሽከርካሪ ከአንድ የመገበያ ማዕከል ደጃፍ ፈንድቶ በትንሹ 3 የተባበሩት መንግስታት ድርጅት ሰራተኞች መገደላቸውን የአንቶኒዮ ጉቴሬሽ ቃል አቀባይ አስታወቁ። ጥቃቱ የተፈጸመው የኢድ አል አድሃ በዓል በዛሬው ዕለት ሲከበር በከተማዋ ጥቃት ላለመፈጸም የሊቢያ ተቀናቃኝ ኃይሎች ቃል ከገቡ በኋላ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፈን ዱጃሪች እንዳሉት በጥቃቱ ከቆሰሉ 9 ሰዎች መካከል 3ቱ የድርጅቱ ሰራተኞች ናቸው። የሊቢያ የጤና ሚኒስቴር ባለስልጣናት እንዳሉት በቤንጋዚ ሐዋሪ የተባለ አካባቢ ከሚገኘው የመገበያ ማዕከል ደጃፍ ጥቃቱ የተፈጸመው ነዋሪዎች ለኢድ ገበያ በወጡበት ነው። የቤንጋዚ ማዘጋጃ ቤት ምክር ቤት ጥቃቱ ለሊቢያ ድጋፍ የሚያደርገው የተባበሩት መንግስታት ተልእኮ ላይ ያነጣጠረ ነበር ብሏል። ጥቃቱ የተፈጸመው የተልእኮ ቢሮ ከሚገኝበት አካባቢ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥቃቱን አውግዘው ለሟች ቤተሰቦችና ለቆሰሉ ሐዘናቸውን ገልጸዋል።
በተባበሩት አረብ ኤምሬቶች የሚደገፉት የደቡብ የመን ተገንጣዮች ትናንት ከተቆጣጠሯቸው የኤደን አካባቢዎች ለቀው መውጣት ጀመሩ። የደቡብ የሽግግር ምክር ቤት ተብሎ የሚጠራው ተገንጣይ ቡድን የአብድረቦ መንሱር ሃዲ መንግስት ይዞታ የነበሩ ቦታዎችን የተቆጣጠረው ከ70 በላይ ሰዎች ካለቁበት የ4 ቀናት ጦርነት በኋላ ነበር። ጉዳዩ ከ4 ዓመታት በፊት ከሁቲዎች ጦርነት የገጠሙት ሳውዲ አረቢያና የተባበሩት አረብ ኤምሬቶች በየመን ጦርነት እርስ በርስ የሚጣረስ መንገድ እየተከተሉ እንደሆነ ጠቁሞ ነበር። ተገንጣዮቹ ኤደንን ከተቆጣጠሩ በኋላ ሳውዲ አረቢያ ተኩስ እንዲያቆሙና ወደኋላ እንዲያፈገፍጉ ትዕዛዝ አስተላልፋ ነበር። የሳውዲ መንግስት የቴሌቪዥን ጣቢያ ዛሬ እንደዘገበው ተገንጣዮቹ ከኤደን ለቀው መውጣት ጀምረዋል። ሳውዲ መራሹ ግብረ ኃይል በአብድረቦ መንሱር ሃዲ መንግስት ቀጥተኛ ስጋት ላይ የአየር ድብደባ መፈጸሙን በዛሬው ዕለት አስታውቋል። ድብደባው በማን ላይ ያነጣጠረ እንደነበረ የተባለ ነገር የለም። የየመን ባለስልጣናት በተባበሩት አረብ ኤምሬቶች የሚደገፉት ተገንጣዮች ከኤደን ጎዳናዎች ጥለው ቢወጡም የፕሬዝዳንቱን ቤተ መንግስት ጨምሮ ቁልፍ ወታደራዊ ይዞታዎችን አሁንም እንደተቆጣጠሩ እንደሆነ አስታውቋል። ይህ ዶይቼ ቬለ ነው። በምስራቃዊ ቻይና ከባድ አውሎ ንፋስ፣ ዝናብና የመሬት መንሸራተት ባስከተለ የአየር ጠባይ የሞቱ ሰዎች ቁጥር ወደ 32 ማሻቀቡን የአገሪቱ ባለስልጣናት አስታወቁ። የአደጋ ጊዜ ሰራተኞች ታይፎን ሌኪማ የተባለው የአየር ጠባይ ባስከተለው የመሬት መንሸራተት አሁንም የደረሱበት የማይታወቅ ሰዎችን ፍለጋ ላይ ናቸው። በሰዓት 190 ኪሎ ሜትር የሚነጉደው ዝናብ የቀላቀለ አውሎ ንፋስ ዌንሊንግ የተባለችውን የቻይና ከተማ ትናንት ማለዳ ከመታ በኋላ በባህር ዳር አካባቢዎች ከፍ ብሎ የሚነጉድ ማዕበል ቀስቅሷል። ከሻንጋይ 400 ኪሎ ሜትር ርቀት ላይ በምትገኘው ዌንዙ ከተማ በተከሰተ የመሬት መንሸራተት 18 ሰዎች መሞታቸውን ሲሲቲቪ የተባለው የቻይና የቴሌቪዥን ጣቢያ ዘግቧል። በዛሬው ዕለት ተጨማሪ 14 ሰዎች መሞታቸው ቢገለጽም በተመሳሳይ አካባቢ ስለመሆኑ ግን የታወቀ ነገር የለም። የቹቺያንግ ግዛት ባለስልጣናት አሁንም 16 ሰዎች የደረሱበት እንደማይታወቅ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ምስራቃዊ ቻይናንና ታይዋንን የመታው ዝናብ የቀላቀለ ከባድ አውሎ ንፋስ ከመከሰቱ በፊት 1 ሚሊዮን ገደማ ሰዎች ከቀያቸው እንዲሸሹ መደረጉን ሺንዋ ዘግቧል። ከሻንጋይ ከተማ ብቻ ወደ 250 ሺህ ገደማ ነዋሪዎች እንዲሸሹ የተደረገ ሲሆን ከ3200 በላይ የአውሮፕላን በረራዎች ተሰርዘዋል። የቻይና መንግስት ባለስልጣናት እንዳሉት ይኸው የአየር ጠባይ ወደ 15.8 ቢሊዮን ዩዋን ወይም 2.2 ቢሊዮን ዶላር የሚገመት ንብረት አውድሟል። በኖርዌይ አንድ መስጊድ ውስጥ ትናንት የተፈጸመው የተኩስ ጥቃት እንደ ሽብር ድርጊት እንደሚመረመር የአገሪቱ ፖሊስ በዛሬው ዕለት አስታወቀ። ትናንት ከኖርዌይ ዋና ከተማ ኦስሎ አጠገብ በሚገኝ አልኑር የተባለ መስጊድ ተኩስ የከፈተው ወጣት ወንድ ተጠርጣሪ የቀኝ አክራሪነት አዝማሚያ ያሳይ እንደነበር የኖርዌይ ፖሊስ ረዳት አዛዥ ሩነ ስክጆልድ ተናግረዋል። ሩነ ስክጆልድ ድርጊቱን የሽብር ድርጊት ለመፈጸም የተደረገ ሙከራ አድርገን እንመረምራለን ብለዋል። ወጣቱ ተጠርጣሪ በእስልምና ማዕከሉ ተኩስ ከከፈተ በኋላ በፖሊስ ቁጥጥር ስር ውሏል። በመስጊዱ የነበሩ ሰዎች ፖሊስ እስኪደርስ በኃይል የተቆጣጠሩት ወጣት በከፈተው ተኩስ አንድ የ75 ዓመት አረጋዊ ተጎድተዋል። በወቅቱ ዛሬ ለሚከበረው የኢድ አልአድሃ ክብረ በዓል ዝግጅት የሚያደርጉ 3 ሰዎች ብቻ እንደነበሩ ዋሂድ አህመድ የተባሉ የመስጊዱ ቃል አቀባይ ተናግረዋል። ፖሊስ በተጠርጣሪው መኖሪያ ቤት ሞታ የተገኘች ዘመዱ ገዳይ ይኸው ወጣት ሳይሆን እንደማይቀር አስታውቋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በምስራቃዊ ኮንጎ በሚገኘው የኪቩ ሐይቅ አንድ ጀልባ ሰጥሞ 5 ሰዎች ሲሞቱ 20 ሰዎች መጥፋታቸውን የአካባቢው ባለስልጣናት አስታወቁ። በሊቢያዋ ቤንጋዚ ከተማ በትናንትናው ዕለት ቦምብ የተጫነ ተሽከርካሪ ከአንድ የመገበያ ማዕከል ደጃፍ ፈንድቶ በትንሹ 3 የተባበሩት መንግስታት ድርጅት ሰራተኞች ተገደሉ። በተባበሩት አረብ ኤሚሬቶች የሚደገፉት የደቡብ የመን ተገንጣዮች ትናንት ከተቆጣጠሯቸው የኤደን አካባቢዎች ለቀው መውጣት ጀመሩ። የደቡብ የሽግግር ምክር ቤት ተብሎ የሚጠራው ተገንጣይ ቡድን የአብድረቦ መንሱር ሃዲ መንግስት ይዞታ የነበሩ ቦታዎችን የተቆጣጠረው ከ70 በላይ ሰዎች ካለቁበት የ4 ቀናት ጦርነት በኋላ ነበር። በምስራቃዊ ቻይና ከባድ አውሎ ንፋስ፣ ዝናብና የመሬት መንሸራተት ባስከተለ የአየር ጠባይ የሞቱ ሰዎች ቁጥር ወደ 32 አሻቀበ። ዜናው በዚሁ አበቃ። ጤና ይስጥልኝ።